ሰላም ሰላም የቲክቶክ ቤተሰቦች እዚህ ዱባይ ያላችሁ በፈጣሪ ድረሱልኝ። ዱባይ ከመጣሁ ገና 5 ወሬ ነው። በሰው አማካኝነት ነው የመጣሁት እና ሴትዮ በጣም ጨቅጫቃ ናት። በጣም ምግብ የለም ምን የለም፣ በቃ በጣም ትጮኻለች። ያው ጩኸቷ ምናምኑ ጀዬ በቃ እየሰራው ነበር 5 ወር እና 5 ወር እና ደሞዝ በስነ ስርዓት አሰጥም ነበረ። ስጭኝ ያልኩኝ 10 5 እየጠየኩኝ 30 አልፎ በመቀጥለው 30 እስከምደርስ ድረስ ጠይቃታለሁ። ከዛ ነው የምትሰጠው እና አሁን ደግሞ ብላ እና ደሞዝ የለም አልሰጥም እና እኔ አንቺን ያመጣው 350 ብር ነውና እሱን ሰተሽ ውጪ ከቤቴ ውጪልኝ እያለች ነው። በፈጣሪ ድረሱልኝ። እዚህ ዱባይ ያላችሁ ማለት ነው። እኔ ያለው እዚህ አቡዳቢ ነው ያለው። ሼር አድርጋችሁ የሚመለከተው